የነበረን መድረክ ያሁላችሁም እንደምታውቁት በማዕከላዊ ኢትዮጵያ ክልል ያሉ የመንግስት ስራ ኃላፊዎች በክልል ደረጃ ያሉና እንዲሁም ከዞንና ከልዩ ወረዳ የተጣጡ አመራሮች ናቸው ዛሬ መድረክ ላይ ሙሉ ቀኑን ከኛ ጋር ያሳለፉት። የመድረኩ ዓላማና ይዘት ሲታይ በተግባር ላይ ነው የቆየነው። ባለፉት ዓመታት ፓርቲያችን እና መንግስታችን ከተመሰረተበት ጊዜ ጀምሮ ባለፉት 5 እና 6 ዓመታት በተግባር ቆይተናል። እነዚህን ተግባሮቻችን ወይም ስራዎቻችን በምንመራበት ጊዜ ያደናቀፉን ችግሮች ምንድናቸው? እነዚህን ችግሮች ፈተን እንዴት ነው የኢትዮጵያን ራዕይን የምናደርገው የሚል ነው ዛሬ መድረክ በዋናነት ሲታይ። ስለዚህ በስራ ውስጥ ስኬቶች እንዳሉ ሁሉም ድክመቶችም አሉ። አሁን ባለንበት ምዕራፍ ላይ በስኬት የተመዘገቡ ጉዳዮች ምንድናቸው? እንደ ድክመትስ የታዩ ጉዳዮች ምንድናቸው? ድክመቶች ውስጥ በየፈርጁ ሲለዩ ምን ይመስላል የሚል ነው ዛሬ ውይይት ያደረግነውና ከስኬት አንጻር ስናይ በ3-4 መሰረታዊ ጉዳዮች ላይ ከፍለን ማየት እንችላለን። የመጀመሪያው የፖለቲካዊ ስራዎቻችን ስኬት ነው። የፖለቲካዊ ስራዎቻችን ስኬት በምንገመግምበት ጊዜ ሁላችንም ሀገራችን ያው ህብረ ብሔራዊ ህገ መንግስታዊ ስርዓት ነው የምትከተለው። ስለዚህ የለውጡ መንግስት ከመጣ በኋላ በሀገሪቱ ውስጥ አንዱ የታየው የዲሞክራሲያዊ ስርዓት ግንባታ ዋና በሀገራችን ላይ የተለያዩ ችግሮች አሉ። ከሞላ ጎደል የተቀረፈውን ቢሆን ግን የዲሞክራሲ ጥያቄ ያልተመለሰበት ነውና የዲሞክራሲ ጥያቄ በሙሉነት የመመለስ ጉዳይ የብልጽግና ፓርቲ ቁልፍ ተግባር ከመሆኑ ጋር ተያይዞ በዚህ ማቀፍ አንዱ የፖለቲካ ምህዳር የማስፋት ጉዳይ፣ ነጻና ገለልተኛ ተቋማትን የመገንባት ጉዳይ፣ በሌሎችም የአጠቃላይ ተፎካካሪ ፓርቲዎች በሀገሪቱ ውስጥ ለፖለቲካ ዲሞክራሲያዊ ስርዓት ግንባታ ትልቅ አስተዋጽኦ እንዳላቸው ብልጽግና ያምናል። በዚህ አግባብ የተሰሩ ስራዎች በጣም ስኬታማ የሚል ነው ግምገማችን የሚያሳየውና ይሄ ከፖለቲካ አንጻር አንዱ ትልቅ ስኬት ነው። ሌላኛው ስኬት ብለን የወሰነው በኢኮኖሚ ላይ ነውና ኢኮኖሚ ላይ ሁላችሁም እንደምታውቁት ሀገር በቀል ኢኮኖሚ ማሻሻያ ሪፎርም ከተደረገ በኋላ መጠነ ሰፊ ስራዎች ተደርገዋል። አሁን እየተሟላ እንደውም የኢኮኖሚ ሪፎርም ተደርጓል በሀገራችን ውስጥ። በዚህ ማቀፍ የውጭ ምንዛሬ ችግር የነበረበት ከዓለም የንግድ ተቋማት ከዓለም ባንኮች ከኢንተርናሽናል ሞኔታሪ ፈንድ ወይም ዓለም ገንዘብ ድርጅቶች ጋር ቀደም ሲል የነበሩ የልዩነት ሀሳቦች እየጠበቡ የመጡበት በአሁኑ ሰዓት ላይ የውጭ ምንዛሬ በሚፈለገው ደረጃ እየመጣ እያደገ ለውጡ እየታየ እንደመጣ ለማየት ሞክረናል። ከዚህ በተጨማሪም በአገሪቱ ውስጥ የምርትና ምርታማነት በመጠኑም እየጨመረ እያደገ የአምራች ዘርፉም እያደገ መምጣቱን የአገልግሎት ዘርፉም ራሱን ብቃቱን በቴክኖሎጂ በተደገፈ መልኩ ስራዎች መስራት ስንጀምር የተሻለ ለውጥ እያየን ያለ ነው። የዚህ ውጤት የሆነው አጠቃላይ እንቅስቃሴ በክልላችንም መጠነ ሰፊ ለውጦች ዛሬ መኖሩን ለማየት ሞክረናል። አንዱ ለምሳሌ በኢኮኖሚ ዘርፍ ላይ ያየነው ምንድነው? የሌማት ትሩፋት ስራዎቻችን የበጋ ስንዴ ስንመለከት የአረንጓዴ አሻራስ በምናይበት ጊዜ የወተት መንደር፣ የዶሮ መንደር እነዚህን በምናይበት ጊዜ የኤክስፖርት ቅመማ ቅመም ሰብሎች የማምራት ጉዳይ ለምሳሌ ሮዝሜሪ ድሮ ማይታወቅ ከመጥበሻነት ወደ ውጭ ኤክስፖርትነት ድረስ ያደገበት ሁኔታ ነው ያለውና እነዚህ ጉዳዮች በኢኮኖሚ ዘርፍ ያስመዘገብናቸው ስኬቶች ናቸው። ነገር ግን በቂ አይደለም ከፍላጎታችን አንጻር ስንመለከት ማለት ነው። በማህበራዊ ዘርፍም እንዲሁም በትምህርት ላይ በጤና ላይ ያስመዘገብናቸው ድሎች አሉ። ይሄ እንደጠበቀ ሆኖ ግን አሁን እንደ ጉድለት ዛሬ አመራሩ በቀጣይ ለህዝባችን ካለን ቁርጠኝነትና እምነት ተነስተን ያየነው ምንድነው? አንዱ በአመለካከትና በተግባር አንድ ሆኖ ከመውጣት አንጻር በዛ ደረጃ ልዩነቶች፣ ክፍተቶች እንዳሉ በደንብ ገምግመናል፣ በደንብ አይተናል። ስለዚህ አመራሩም ከዚህ ችግር ለመውጣት ራሱን ማየት እንዳለበት። ይሄ ሲባል ምን ማለት ነው? በተለያዩ ጉዳዮች ላይ ህዝቡ በሚጠብቀው ቁመና ላይ ያለ መገኘት፣ ተልእኮን በቁርጠኝነት ያለ መፈጸም፣ ምክንያቶችን መደርደር፣ ህዝቡ ከኔ ምን ይጠብቃል ብሎ በእምነት ከማዘን አንጻር የሚቀሩ ጉዳዮች አሉ። እነዚህን ጉድለቶች ሁሉ ምን ገመግመው ለምንድን ነው? ፓርቲያችን ለህዝቡ ካለው ቁርጠኝነትና እምነት ነው። አመራሩ መለወጥ አለበት። አመራሩ መቀየር አለበት። አመራሩ ተቀይሮ ሀገርና ህዝብን መቀየር አለበት። ኢኮኖሚን መቀየር አለበት። ለዚህ ደግሞ የተለወጠ አመራር ያስፈልጋል። በስብዕናው የተለወጠ፣ በአመለካከቱ የተለወጠ፣ በተግባሩ የተለወጠ፣ በውጤታማነቱ የተለወጠ አመራር መኖር እንዳለበት ይታመናል።